ወንዶች ሲፈቱ አይታችሁ ከሆነ አይናቸው እየተጎረዘረዘ እጃቸው እንደዚህ እየዛተ እንደው አይንሽን ነው ማጠፋሽ እግርሽን ነው መሰብርሽ ከኔ ወተሽ ስትንከራተቺ ነው ማሳይሽ በቃ እንደው ዱንያ በእጁ እንደተያዘ አኺራም በእጁ እንደያዘው እንደው የመሞቻው መሳሪያ በሱ በእጅ እንደሆነ ስኬቱም ካለሱ ስኬትን በቃ ቀጥታ የሆነ ስሜት ውስጥ ነው ባል የሚገባው የሚፈታ ሰው። አንዳንድም ሴቶች አሉ ያን ያህል ትዕቢት ያለባቸው ግን አብዛኛውን ትዕቢት አብዛኛውን የክፋት መንገድ የሚመራው ወንድ ነው። ተው እናንተ ወንዶች አትኩሩ፣ አትንቦጥረሩ፣ ሴትን አታይሉ፣ ሴትን አትጫኑ፣ አታዋርዱ። ብትችሉ ከፍ አድርጉ፣ ካልሆነ ዝቅ አታድርጉ። በልክ ተነሳስታችሁ ችግር አትፍጠሩባቸው። እምቢ ካላችሁ እናንተን አንተን አይደለም ከተማ ሙሉ ህዝብ አንድ ከተማ አይደለም በርካታ ከተማ አገላለጽ እኮ ነው የገረመኝ። አላህ ምን አለ? فحسبناها حسابا شديدا መጥፎ ምርመራ ዘግናኝ ምርመራ የሚባላል የጨለማ ቤት ሁሉም ይባላል። ዘግናኝ ምርመራ የሚባላል ሰክረው ነው የሚደበድቡ አሉ። ሌሊቱን ሙሉ ኸምር ሲጠጡ ያመሹና ከሌሊቱ 9 ሰዓት ቀስቅሰው ከእንቅልፍህ ሙህተደር ያደርጓል። ሙህተደር ያደርጓል። ወዲያውኑ ኩላሊታቸው ፈንድቶ ሆስፒታል ኦፕራሲዮን የተደረጉ የኛ ልጆች አሉ። ወዲያው ጥርሳቸውን እንደዚህ አይናቸው እያየ ነው የሚሰብሩባቸው። ዘግናኝ ይሄ በሰውኛ ማለት ነው። መርማሪው አላህ ሲሆን እዛ وأما من أوتي كتابه وراء ظهره فسوف يدعو ثبورا ويصلى سعيرا. ነቢያችን عليه الصلاة والسلام እንዳሉት من نوقش الحساب هلك በኃይለኛው ምርመራ ክፍል ተገብቶ የተመረመረ ሰው አለቀለት ብለዋል። በቃ ምንም ወደ ግራም ወደ ቀኝ የለም። فحسبناها حسابا شديدا وعذبناها عذابا نكرا